በእናትሽ ቀንሹ እንዴ! አረ ሜላት ይሄ ብርድ ምንድነው? በእናትሽ እኔ ጉንፋን ይቀሰቀስ። እሺ አራት ዝጋው በእናትህ። ከኔ በጣም ነው የሚሞቀኝ እኮ ፀጉሬን ይሞቀኛል፣ እዚህ ስራ ልበኛል። እኔ ሜላት አልችልም። ቀረጻል ብርድ ልታስመጪ ነው? ብርድ የሚመጣ እሺ። ውሽ በእናትሽ ቀንሹ እንዴ! ቢያንስ በቃ እሺ፣ ወይ መስኮቱን ክፈች። እንዴት ነህ ጀምናይ? ሰላም ነው? ሰላም ነኝ፣ አመሰግናለሁ። አንተስ እንዴት ነህ? እኔ ከባለቤቴ ጋር በቃ እየተጨቃጨቅን ነው። እሷ ብርድ በጣም ትፈልጋለች። 10 ጊዜ በቃ ይሞቀኛል ያልበኛል ትላለች። እኔ ደግሞ በጣም ብርድ አልችልም፣ ፍየል ነኝ። በቃ አንድ መኪና ውስጥ እየሄድን ነውና ልንስማማ አልቻልንም። ምንድነው ማድረግ ያለብን? ይህ የተለመደ ቲክቲክ ነው። ለመስማማት አንደኛው ወገን ሙቀትን ትንሽ እንዲቀነስ፣ ሌላው ደግሞ ተጨማሪ ልብስ እንዲለብስ መነጋገር ይቻላል። አይ እኔ ገና ብዙ ማማክር ነገር አለ። እኔ በቃ አስቤዛ ላይ ራሱ በቃ በየጊዜው ብር አምጣ ነው፣ በቃ በየወሩ ጨምር ነው። እና እኔ እዚህ ላይ ራሱ በቃ እኔ እንጃ የሆነ መፍትሄ ያስፈልጋል። የኑሮ ወጪ መጨመር በብዙ ወጪ ላይ ጫና ይፈጥራል። ወጪን ለመቆጣጠር በጀት ማውጣት አንደኛው መፍትሄ ሊሆን ይችላል እኮ። አሁን እኛ አስቤዛችን በጣም እንዲቀንስ እስቲ ማድረግ ያለብንን 5 ወሳኝ ነገሮች ንገሪ። ወርሃዊ በጀት ማውጣትና መከታተል። 2 አላስፈላጊ ወጪዎችን መቀነስ። 3 ቅድሚያ የሚሰጣቸውን ነገሮች መለየት። 4 ለቁጠባ እቅድ ማውጣት። 5 ገቢን ለመጨመር አማራጮችን መፈለግ። እሺ እኔ ቲያትሪካል አርትን የተመረኩት የስነ ጽሁፍ ታለንት አለኝ። ተጨማሪ ገቢ ለማግኘት ምን ላድርግ? ማህበራዊ ሚዲያን በመጠቀም የራስህን ስራዎች ማስተዋወቅና ገቢ መፍጠር። ማህበራዊ ሚዲያ ላልከው ቲክቶክ ከፍቼ ራስህ ኖት እያዘጋጀህ በየቀኑ እያስተማርከኝ፣ ፈተና እየፈተንከኝ፣ የተሳሳትኩትን እያረምከኝ ብቁ ቲክቶከር ልታደርገኝ ትችላለህ። በየቀኑ በደረጃ የምንሄድባቸውን ኖቶችን እያዘጋጀው አዳዲስ ነገሮችን እያስተማርኩ እና ተግባራዊ ፈተናዎችንም እየሰጠው አብረን እንሰራለን። ለመጀመር ዝግጁ ነህ? በጣም ዝግጁ ነኝ። እንዳያችሁት እንግዲህ ኤአይ የፈለግነውን ኮርስ ሊያስተምረን፣ በፈለግነው ጉዳይ ሊያማክረን፣ ረጅም ሰዓት ብናወራው ሊያዳምጠን፣ ሀሳብ ሊሰጠን ዝግጁ ነው። በተለይም ደግሞ የእኛን ህይወትና የእኛን ስብዕና የሚረዳ እኛ ላይ ትኩረት አድርጎ የሚመክረንና የሚያማክረን ኤአይ ከፈለግን አሁን በምንሰጣችሁ አጭር ስልጠና ብቁ የሆነ የእናንተ የኤአይ አማካሪ መፍጠር ትችላላችሁ። ኢንተርኔት ያለው ሰው ሁሉ ኤአይን ተጠቅሞ ራሱን ማሳደግ ይችላል። ለመመዝገብ የዶንኪ ቲዩብ ስልኮች 0913 610673 0975 51 6360 0973 35 7777 ላይ ደውላችሁ አሊያም እዚህ ቪዲዮ ስር በምታዩት ሊንክ መመዝገብ ትችላላችሁ። በነገራችን ላይ አዲስ የቢዝነስ አይዲያ እንጠቁማችኋለን። በተለይ ኤአይን ተጠቅማችሁ በትንሽ መነሻ ካፒታል ልትሰሩት የምትችሉት ቆንጆ የቢዝነስ አይዲያ ማዘጋጅተናል። ስትደውሉ የዶንኪ ቲዩብ ባለሙያዎች ያስተናግዷችኋል። ክፍያው 1500 ብር ፕላስ ቫት ነው። የምትከፍሉበት የንግድ ፍቃድ ስም ጥንቅቅ መልቲ ሚዲያና ኤቨንት ኦርጋናይዘር ነው። ብዙ ሰዎች እንግዲህ የኔን ቪዲዮ እየቆረጡ ብር አስገቡ ክፈሉ ያሉ እንደሚያጭበረብሩ በይፋ እያየን ነውና አካውንቱ ጥንቅቅ መልቲ ሚዲያና ኤቨንት ኦርጋናይዘር የሚል ካልሆነ በፍጹም ክፍያ እንዳትፈጽሙ። በዚህ አጭር የኤአይ ግንዛቤ ማስጨበጫ አጭር ትሬኒንግ ላይ በአካል እንገናኛለን። እወዳችኋለሁ።